የባህር ዛፍ ባህር ዛፍ ወደ ኢትዮጵያ ሊገባ የቻለው አዲስ አበባ ውስጥ በደረሰው የእንጨት ማለቅ ምክንያት ነበር ይላሉ ሉዊስ ላንዲ። እንደ አውሮፓ አቆጣጠር በ1870 ሪፖርት ላይ በሸዋ የነበረው ታላላቁ የወይራ ዛፍ ሁሉ አለቀ። 10 ኪሎ ግራም ከሰል ለማክሰል 1000 ኪሎ ግራም እንጨት ይነዳል ብሏል። ሮቢን እንደጻፈው ደግሞ በሐረር ዙሪያ ያሉ ሰዎች በዛፍ ስር እሳት የማንደድ ባህል አላቸው። ዛፉ እስኪወድቅ ድረስ በመደጋገም እሳት ያነዱበታል። በዚህ አይነት በሳቃጥሎ የሚወድቀው ዛፍ ጉቶ ሁሉ ስለሚቃጠል እንደገና ሊያቆጠቁጥ እንኳን አይችልም ብሏል። አማኑኤል ሬይ ዛፉን የጨረሰው መሬቱን ሁሉ ለከብት ግጦሽ የማዋል ልምድ ስላላቸው መሬቱ ሳር እንዲያበቅል እያሉ ያቃጥሉታል። በመሬቱ ላይ ቁጥቋጦ ብትኖርም አብራ ትቃጥላለች። ባለፈው ጊዜ በቁልቢ ያየሁት ደን አሁን ባዶ ሆኗል ይላል። ማሳይ ደግሞ ለዛፉ ማለቅ ሌላው ምክንያት አውሬ ለማጥፋት እያሉ ደኑን ስለሚያቃጥሉት ነው ብሏል። በዛፍ ማለቅ ምክንያት ምን ያህል ችግር ደርሶ እንደነበር ዲያባዲ ሲጽፉ በአስመራ አካባቢ ያለው ደን ጠፍቶ ቦታው በአንዳንድ ቁጥቋጦዎች ተሸፍኗል ሲል፣ ሌጅን ባድዋ ሕዝቡ በግንጦት ከባድ ችግር ደርሶበታል ብሏል። አጼ ቴዎድሮስን ለመውጋት ከመጡት እንግሊዞች ጋር አብሮ የመጣው ማይደን አገሪቱ ዛፍ የለባትም፣ በትግሬ ውስጥ ለቴሌግራፍ ሽቦ መዘርጊያ የሚሆን አንድ ግንድ አጥተን ከባድ ችግር ደረሰብን፣ ኢንጂነሮቻችንም የሚሰሩበት አጥተው ተቸግረው ነበር ሲል ጽፏል። የእንጨት ችግር ከቦታ ቦታ ሲያስከትማቸው የኖረው አጼ ምኒልክ በውጭ አገር ሰዎች ሐሳብ አፍላቂነት ቶሎ የሚደርስ ዛፍ አለ ተባለና ኢካሊፕቶስ የሚባል የዛፍ ሰር በ1886 ዓ.ም ከአውስትራሊያ እንዲመጣ ተደረገ። ችግኙ ተፈልቶ እንደደረሰም ስሙ የባህር ዛፍ ተባለ። ከባህር ማዶ የመጣ ለማለት ነው። አለቃ ለማ ኃይሉ ወልደ ታሪክ ልጃቸው መንግሥቱ ለማ መጽሐፈ ትዝታ ብለው በጻፉት መጽሐፍ ውስጥ እንዲህ ይነግሩናል። ሙሴ ሜንዶን ፈረንሳይ ነበረ። ቤቱ በዚህ ባራዳው ወዲያ ከፊት አውራሪ ሀብተ ጊዮርጊስ ቤት ግርጌ ወንዙ አጠገብ ነበረ። ወረደ አዲስ ዓለም። ሀበሾች ምቀኞች ናችሁ፣ የእናንተ አገር እንዴት ይቀናል አላቸው አጤ ምኒልክን። ምንድነው ምቀኝነታችን? ቴዎድሮስ በነገሰበት ዮሐንስ አልነገሰ፣ ዮሐንስ በነገሰበት አንተ አልነገስክ። ቀጥሎ አንተ ስታልፍ የሚነግሰው ደግሞ አገር ለውጦ ከተማው ሌላ ነው፣ አንተ በነገስክበት ከተማ አይነግስ አላቸው። ምቀኝነት መች ነው? የችግር የእንጨት ችግር ነው እንጂ አባቶቼ አንኮበር ጫካ ነበር። ያንን በዘበኛ አስከልክለው ድሃ እንዳይቆርጥ እንጨት አይሰብር ቤት አይሰራ የእነሱ ብቻ የቤተ መንግሥት አድርገው ይኖሩ ነበር። እኔ አጤ ቴዎድሮስ አምልጬ መጣሁ። አንኮበር ስገባ ያ የተከተለኝ ሁሉ ወታደሩ መኳንንቱ ብዙ ነው። በአንድ ዓመት ያ ሁሉ እንጨት አለቀ። እዚያ ተመልሼ ደቦ ጎጆ ካዳ ግርጌ ድረስ ጨረስኩ። እንዲህ ያለ ነው አሉ። አሁን ደግሞ ይህንን አዲስ ዓለም 2 ዓመት ቢችለኝ ቀጥዬ እሄዳለሁ፣ እስከ ከፋ ድረስ እሄዳለሁ። ዕድሜውን የሰጠኝ እንደሆን እንጨት በመፈለግ ነው። ሌላ ምን አለ? እንጨት ባመጣልህስ? በባቡር የሚመጣ መስሏቸው ከፈረንሳይ እንጨት መጥቶ እንጀራ ተጋግሮ ወጥ ተሰርቶ ይሆናል ሲሉ ጊዜ መች እንዲህ ነው ይተከላል እንጂ እንዲህ ተተክሎ ደርሶ ሊሆን እንደዚህ ያለ አገር በእንጨት በዚሁ ቀና እስከ 3 ዓመት ይደርሳል ሲላቸው ጊዜ እንግዲያ አዲስ አበባ ያማረምን አገር ተገኝቶ ከሆነልኝ አሉ። መጣ ተከለ አፈሰሰ ፍሬው ያውን ሞት አድርሻለሁ አለ ሙሴ ሜንዶን። እንግዲህ እየወሰዳችሁ ተከሉ ውሃ እንድታጠጡ አሉ አጤ ምኒልክ ካህኑ ወታደሩን። ያን ጊዜ ውሃው አምቦ አይገባም፣ 6 ለአንዱ ሰው 6 ውሰዱ አሉ። እሳቸውም ወሰዱ ተከሉ። ኋላ መቼም አገራችን ለክፋት የታደለ አገር ነው፣ አንዱ እንዲሁ እኮ ማድረጋቸው እኛ ውሃ እያጠጣን እንድናሳድግላቸው ነው። ንጉሥ እንጂ መንግሥት ነው እንጂ ድሃ አይቆርጠው አይማግደው ቤት አይሠራው አለና ሲል ጊዜ ዓለም ሁሉ ተናጋ። የንጉሥ ነው አሉ፣ አይቆርጡም አሉ ተባለ። ርዕሰ ደብር መኮንን የምንለው ነበር እሱ። እኔ ምን ቸገረኝ እስካለው ለጊዜው ደስ ይበለኝ እንጂ ንጉሥ ቢወስድብኝ ምን ቸገረኝ አለና ወንዝ ዳር ነው ቦታው 6 ሱ ተከለ።
የቀረው አንተክልም አለ። እኔ ወይራ ድግጣ አምጥቼ ተከልኩ። የሰው አገር እንጨት ምኔ ነው። ለታቦቱ 20 ሰጥቷት ምኒልክ ዙሪያውን ከቅጥሩ ውስጥ ተተከለ ባህር ዛፉ። እገሌ ይሄን ያጠጣ እገሌ ይሄን ያጠጣ ተብሎ ታዘዘ። አለቃው አለቃ ወልደ ያሬድ ናቸው አዛዡ። ጸደቀ። ምን አለ በአመቱ ሁሉ ተከለ። እኔም ተከልኩ ባያሌው። አሁን አለ የኛ ገርዛ የኢትዮጵያ ዛፍ አለ ወይ በአዲስ አበባ? አጋም ቀጋ አልፎ አልፎ ወይራ። አሁንማ በትግሬ በበጌምድር በላስታ በሁሉ በጎጃም በመላው አገር መላ ያልደረሰበት የት አለ? ባህር ዛፍ ይነቀል ተባለ። የባህር ዛፍ የተተከለበትን መሬት ግብሩን ምር ያለው ብለው ካወጁ በኋላ አጤ ምኒልክ ህዝቡ በሽሚያ ይተክል ጀመር። እንዲያውም ችግኙ ተወደደ። 40 ችግኝ በአንድ ጥሬ ብር መሸጥ ተጀመረ። አተካከሉም በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ ተስፋፋ። በአዲስ አበባ የተተከሉ ዛፎች ደን ሲሆኑ ውሃ እየደረቀ ሄደ። ጉድጓዶችም ምንጮችም ደረቁ። ከራስ መኮንን ቤት በታች ያለችው ራስ መኮንን ምንጭ የምትባለዋ ብቻ ቀረች። በአዲስ አበባ ላይ ከባድ የውሃ ችግር ደረሰ። ይህን ችግር ያመጣው ባህር ዛፍ መሆኑ ስለታወቀ ባህር ዛፎች እንዲነቀሉ ታዘዘ። ማንም ሰው ካለው ከባህር ዛፉ ርቡን እያስቀረ ሌላውን እንዲነቅል ተባለ። ተነቀለ። ባህር ዛፍ ይነቀል ተባለ። ምኒልክም ትከል ብለነው ተከለ። አሁን ደግሞ ንቀላል ነው። ዛፉ ቀርቶ ልምጭ ከሚቸገርበት ሁኔታ ልንደርስ ነውና ምከሩበት አሉ። በምክሩ መሰረት ሌሎች የዛፍ ዘሮች ከውጭ እየመጡ ተተከሉ። የባህር ዛፉም ጥናት አብሮ ቀጥሎ ነበርና ቶማስ ሆለር በ1898 ዓ.ም በጻፈው ሪፖርት ከህንድ፣ ከሳይሎን፣ ከእንግሊዝ አገርና ከሌሎችም አገሮች ኢካሊፕተስ ባህር ዛፍ እየመጣ እንደገና በአዲስ አበባ ከተማ ተተከለ። ጥሩ አይነት ተጠንቶም በብዙ መቶ ሺህ የሚቆጠር ተተከለ ብሏል። የመጀመሪያው ባህር ዛፍ ውሃዎችን ካደረቀ በኋላ እንዲጠፋ ሲደረግ ለሁለተኛ ጊዜ ከመጣው 9 አይነት የባህር ዛፍ ዘር ውስጥ ተመርጦ የተሻለው እንዲራባ ተደረገ። ከዚህ በኋላ የባህር ዛፍ ተክል ተስፋፋ ይላል የጋሽ ጳውሎስ ኞኞ መጽሐፍ።